እንደሚታወቀው በሀገራዊ ሰባተኛው ምርጫ ዲሞክራሲያዊ እንዲሆን ህዝቡ እየተዘጋጀ ነው። ደስ በሚል ሁኔታ ጸጥታ አካላትም እንደዚሁ ከሚጠበቀው በላይ ዝግጅት ያደረገ መሆኑ እጅግ ደስ የሚያሰኝ ነው። እንግዲህ ሐዋሳ እንደምንመለከተው ጸጥታ አካላቱ ከተማው ገጠሩም ሁሉ ደስ በሚል ሁኔታ ዝግጅት እያደረገ በመሆኑ ምክንያት ህዝቡም ደስ እያላቸው ነው። በጣም ደስ የሚል ሁኔታ የነገው ምርጫ እጅግ ዲሞክራሲያዊ እንዲሆን ህዝቡ ተዘጋጅቶ መሆኑን እንዲሁ ይታወቃል። በጣም ደስ ይላል። የጸጥታ አካላት እንቅስቃሴው ከመቼውም ጊዜ በላይ ሀገራዊ ምርጫ ላይ ያው እየተሳተፈ ይገኛል። ህብረተሰቡ ላይ ያለው ሁኔታ ሰላማዊ እንዲሆን በነገው ዝግጅቱ ላይ በህብረተሰቡ መካከል ላይ የሚገጭ በተሽከርካሪ ምክንያትም እንዲሁም በህዝብ ፍሰትም አንጻር በተመለከተ እየተደረገ ያለው በከተማ ያለው ሁሉ ዲሞክራሲያዊ እንዲሆን ሰላም እንዲሆን ምስራቅ ክፍለ ከተማ ሰባተኛ ሀገራዊ ምርጫን በተመለከተ እስካሁን ያለው ነገር በጣም ጥሩና ህብረተሰባችን በነቂስ ወጥቶ የሚበጀውንና የሚያስተዳድረውን በአግባቡ በዲሞክራሲያዊ እንደሚመርጥ ዝግጅቱን አጠናቋል። የምርጫ እቃዎች ቁሳቁሶች በሚገቡበት ሰዓት ፖሊሶቻችን የፖሊስ አባሎቻችን በጥሩ አግባብ አካባቢያችንን ምስራቅ ክፍለ ከተማ ያሉትን የሁሉንም የምርጫ ጣቢያዎች በአግባቡ በቅርብ ርቀት ሆነው ያለውን ነገር ክትትል እያደረጉ ነው። በጣም ጥሩ ነው። በተጨማሪ ደግሞ የደንብ አስከባሪዎቻችን እነሱን በማገዝ ከነሱ ባሻገር ያለውን ርቀት አካባቢው ላይ ጸጥታ የሚረብሽ ምናምን ካለ ክትትል አድርገው ሪፖርት የማድረግ ስራ በአግባቡ እየተሰራ ነው ያለው።